እግዚአብሔር ሊፈጸም የማይችል የሚመስል ኪዳንን ለአብርሃም ገባለት። ሙሉ ሕይወቱንም በዚህ ተስፋ ኖረ። ዛሬ የአብርሃም ታሪክ እንዴት ወደ ክርስቶስ እንደሚያደርሰን አብረን እናያለን። አብርሃም ታላቅ መንፈሳዊ አባት ሆኖ ሕይወቱን አልጀመረም። በመጀመሪያ ስሙ አብርሃም ነበር። ኡር በምትባል ሀገር ይኖር ነበር። በጣዖትና በሐሰት አማልክት የተሞላች ሀገር። ሕይወት ምቹና ቀላል ነበር። በዚህ መሃል እግዚአብሔር ተናገረው። መብረቅ ወይም ሌላ የሚያስፈራ ምልክት አልነበረም። ትዕዛዝና ቃል ኪዳን ብቻ እንጂ። ሀገርህን፣ ሕዝብህን፣ የአባትህን ቤት ጥለህ ውጣ፣ እኔ ወደማሳይ ምድርም ሂድ። ካርታ አልተሰጠውም፣ አቅጣጫም አልተጠቆመም። ነገር ግን አብርሃም ተነስቶ ወጣ። እዚህ ጋር ክርስቶስን ማየት እንጀምራለን። እምነት በማረጋገጫ አልነበረም፣ እንዲሁ በማመን እንጂ። አብርሃም የጠራውን ድምፅ አምኖ ወዴት እንደሚሄድ ሳያውቅ ተነሳ። ኢየሱስ በአዲስ ኪዳን ስለ አብርሃም እንዲህ ይላል፣ አብርሃም ቀኔን ያይ ዘንድ ተመኘ፣ አየም፣ ደስም አለው። አብርሃም ኢየሱስ ከመወለዱ ከ1000 ዓመት በፊት የነበረ ሰው ሆኖ ሳለ እንዴት ክርስቶስን አየው? የእግዚአብሔር ዓላማው ከመጀመሪያም የኛ ድህነት በመሆኑ ይህንን አድርጓል። እግዚአብሔር ለአብርሃም የማይታመን ኪዳንን ገባለት። እንዲህም አለው፣ ታላቅ ሕዝብ አደርግሃለሁ፣ እባርክህም አለው፣ በዘርህም አሕዛብ ሁሉ ይባረካሉ። የመጨረሻዋ ንግግር ብዙ ትርጉም አላት። አንድ ሕዝብ ይባረካል፣ አንድ ሰው ይባረካል አይደለም ያለው፣ አሕዛብ ሁሉ ነው ያለው። ይህም የሚያሳየን ስለ አንድ ጎሳ እያወራ ሳይሆን ስለ ሙሉ ዓለም ድህነት እየተናገረ መሆኑን ነው። ወንጌል ከመጻፉ በፊት ራሱ ተሰብኮ ነበር። እግዚአብሔር በቃል ኪዳኑ በኩል ወንጌልን ለአብርሃም እንደሰበከ ቅዱስ ጳውሎስ በአዲስ ኪዳን ነግሮናል። አብርሃም አመነ፣ ጽድቅም ሆኖ ተቆጠረለት። አብርሃም ስለተጋ አይደለም፣ ስለተገባውም አይደለም፣ ስላመነ ብቻ እንጂ። ይህም ክርስቶስ ገና በምድር ከመመላለሱ በፊት በክርስቶስ በኩል የሚገኘው መዳን በእምነት በኩል መሆኑን የሚያረጋግጥ ነው። ከዚያም እንዲህ ሆነ፣ እግዚአብሔር ለአብርሃም ቃል የገባለት ምድር ላይ ረሃብ ተነሳ። በዚህም የተነሳ አብርሃም ከሳራ ጋር ወደ ግብጽ ሸሸ። በግብጽም ስለ ሳራ ዋሸ፣ ያው ሰው ስለሆነ። ከዚያም ግን እግዚአብሔር ኪዳኑን አላጠፈም። ምክንያቱም የእሱ ኪዳን የሚጸናው በአብርሃም ጥንካሬ ላይ ተመስርቶ ሳይሆን በራሱ ታማኝነት ተመስርቶ ነው። ይህም በአዲስ ኪዳን የተገለጠ ነው። የሰው ልጅ ድክመት የእግዚአብሔርን ፍቅር አልከለከለም፣ ማዳኑንም አላስቀረም። ዓመታት አለፉ፣ ልጅ ግን አልነበራቸውም። ሳራ መካን ነበረች፣ አብርሃምም እያረጀ ነው። ኪዳኑ የታጠፈ ይመስላል። ሕዝብ አድርግሃለሁ ነበር ያለው፣ ነገር ግን አንድ ልጅ እንኳን አልወለደም። ታዲያ ልጅ ከሌለ ኪዳኑ እንዴት ሊፈጸም ነው? በአንድ ምሽት እግዚአብሔር አብርሃምን ወደ ውጪ እንዲወጣ አዘዘውና ከዋክብትን እንዲመለከት ነገረው። ዘርህም እንዲሁ ይሆናል አለው። እኔ ኪዳኔን የምጠብቅ ነኝ ሊለው ስለወደደ ይህንን አሳየው። ከዚህ በኋላ አንድ የሚገርም ነገር ተከሰተ። ሳራ ጸነሰች፣ ይስሐቅ ተወለደ። ቃል የተገባለት ልጅ፣ ተአምረኛው ልጅ። እግዚአብሔር ቃሉን ለመጠበቁ ማረጋገጫ ሆነ። ሁሉም የተስተካከለ ሲመስል እግዚአብሔር የማይታሰብ አንድ ጥያቄ ጠየቀው። ይስሐቅን ሰዋልኝ አለው። የተስፋው መፈጸሚያ የመሰለው ልጅ ወደ መሰዊያ ሊወሰድ። ይህ በመጽሐፍ ቅዱስ ላይ ካሉ ታላቅ ጥያቄዎች መካከል አንዱ ነው። ተስፋ የተገባለት ልጅ ከሞተ እግዚአብሔር ኪዳኑን እንዴት ሊጠብቅ ነው ያሰኛል። አብርሃም አልተከራከረም፣ ወደ ተራራው ወጣ። ይስሐቅም እንጨቱን ተሸክሞ ተከተለው። ከዛም ይስሐቅ አንድ ጥያቄ ጠየቀ። አባት ሆይ የመስዋዕቱ በግ ወዴት ነው? አብርሃም በታላቅ እምነት ሆኖ መለሰ፣ የመስዋዕቱን በግ እግዚአብሔር ያዘጋጃል። አብርሃም ይስሐቅን አሰረው፣ ካራውንም አነሳ። ነገር ግን በመጨረሻ ደቂቃ እግዚአብሔር አስቆመው። በፀሳቤቅ የታሰረ በግን ላከለት። ይስሐቅ በሱ ምትክ የሚሞትለት ስለተገኘ ዳነ። ይህ የእምነት ሕያው ምስክር ብቻ ሳይሆን ምሳሌም ጭምር ነው። የተስፋው ልጅ፣ ተወዳጁ ልጅ የተባለ ኢየሱስ ነው። ነገር ግን ከይስሐቅ የሚለየው ኢየሱስ መስዋዕት ሆኗል። የትኛውም መልአክ ምትክ አልሆነለትም። ምክንያቱም ኢየሱስ ራሱ በእኛ ምትክ ስለሞተ። መጥምቁ ዮሐንስ እነሆ የዓለምን ኃጢአት የሚያስወግድ
የእግዚአብሔር በግ እንዳለው። አብርሃም ቦታውን እግዚአብሔር ይሰጣል አለው። ሰጥቷል ሳይሆን ይሰጣል አለው። ምክንያቱም ገና ተስፋው ስላልተፈጸመ። እግዚአብሔርም አንድ ጊዜ ኪዳኑን ደገመው። በዘርህ አሕዛብ ሁሉ ይባረካሉ፣ በዘሮችህ አይልም፣ በዘርህ አንድ ብቻ ነው። ቅዱስ ጳውሎስ ዘርህ የተባለ ኢየሱስ እንደሆነ ነግሮናል። ኢየሱስ አንድ ጊዜ አድማጮቹን ሁሉ ያስገረመ አንድ ነገር ተናግሮ ነበር። ከአብርሃም በፊት እኔ ያለው። ስለ እድሜው እየተናገረ አልነበረም፣ ስለ ማንነቱ ነው እንጂ። እኔ ለአብርሃም ቃል የገባውለት እግዚአብሔር ነኝ፣ የቃል ኪዳኑን ፍጻሜ እኔ ነኝ ሲላቸው ነው። ስለዚህ የታሪኩ ጀግና አብርሃም ሳይሆን እግዚአብሔር ነው። የአብርሃም ታሪክ ሙሉ የተስፋው ፍጻሜ ኢየሱስ ብቻ ነው። የአብርሃም እምነቱ የሚደነቅ ነው። ከሞት በኋላ እንኳን ሕይወት እንዳለ አስቦ ነበር። ይህም በኢየሱስ ተረጋግጧል። አብርሃም ያላየውን ተስፋ አምኗል። ይህም በክርስቶስ ተፈጽሟል። አብርሃም በእምነት ልጁን መስዋዕት አድርጎ ሰጥቷል። እግዚአብሔር በፍቅር ልጁን መስዋዕት አድርጎ ሰጥቷል። ይስሐቅ ሊሞት የነበረባት ተራራ ክርስቶስ የሞተባት ተራራ ሆነች። ቢላው ይስሐቅን መስዋዕት ሳያደርግ ተመለሰ። መስቀል ግን ለክርስቶስ መሰዊያ ሆነ። ስለዚህ ይህን ታሪክ ወደ ራሳችን እናምጣው። እናምናለን ማለት ሁሉም መልስ አለን ማለት አይደለም። አብርሃም ሁሉም መልስ አልነበረውም። እናምናለን ማለት ፍጹም ነን ማለትም አይደለም። አብርሃም ፍጹም አልነበረም። ነገር ግን እግዚአብሔር በነገር ሁሉ መንገድ አለው ብሎ ማመን ነው። እግዚአብሔር በውድቀት፣ በፍርሃት፣ የማይቻሉ በሚመስሉ ነገሮች ሁሉ ከታመነ በእናንተም ሕይወት የታመነ መሆኑ አያጠራጥርም። አብርሃም መስቀልን አላየም። ነገር ግን እግዚአብሔር አንድ ቀን በመስቀሉ ላይ እንደሚቆም አምኗል። በዚህም የተነሳ ጌታ አብርሃም ቀኔን ያይ ዘንድ ተመኘ፣ አየም፣ ደስም አለው ብሎ መስክሮለታል። እኛም የአብርሃም እምነት እንዲኖረን እግዚአብሔር ይርዳን። በሚቀጥለው ቪዲዮ ስለ ዮሴፍ እናያለን። በስብሐት ለእግዚአብሔር።